ድምፅ የሚያስተለኝ ተመልካቾቻችን እንደምን አምደራችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ እያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። ዞኖች ተስማምቶ አንድ ሆኖ ሲኖሩ ነው ለኛ እረፍት የሆነው። ስለዚህ ለምንድን ነው እንደዛ አይነት ነገር የሚደረገው? የምለው ነገር እኔ በግሉ ራሱ ጠይቀዋል። ይሄ ሊደርሺፕ አይጠቅመንም። ከቻል ዞኖች የዞን አመራርና በዞን ውስጥ የወጡ ተወላጆች የክልል አመራር እስከ ፌደራል ድረስ አንድ ሆኖ ስለ አካባቢው ሰላም፣ ስለ አካባቢው አንድነት፣ ስለ ልማት ሲያወሩ ነው ለኛ እረፍት እንጂ ሰው ሲተራመስ ለክልሉ ሼም ነው የሚሆነው። በቃ ብዙ ጊዜ ፍረጃ ነው። ለምሳሌ ስለደፋይ ብልጅጌ ሁሉ ጊዜ ፍረጃ ከለከቱ ጋር ስለሚገናኝ ነው። በቃ ዶክተር አባየው ጋር ስለሚገናኝ ነው። በቃ ይፈርዱ ብለ አሁን እዚህ ያለ አመራር በሙሉ እኮ እውነቱን ያውቃል። ባይዘ ግን ላለመባረር የሆነ ነገር ላለመሆን እዛ ክልል ያለው አመራር በሙሉ ማለት ነው አይዋጥለትም። ያዝም እኮ አላዩም እነሱ አልቆ በጣም ማለት በቃ የአካባቢ ህዝብም እያወቀ አሁን መናገር ያልቻለበት አሁን ፖዚሽን ላይ ስላሉ ለምሳሌ አሁን እንግዲህ ሃይ ፖፑሌሽን ወላይታ ነው አለ ባለው ሁኔታ ወላይታ ላይ 1000 ምናምን ቤት ብቻ ነው እንግዲህ እንደ ወላይታ ዞን ህገወጥ ወደ ህግ አውድ ቀየረ ተባለው ማለት ነው። ጋሞ ዞን ግን 32000 ወላይታ ላይ 1000 ምናምን ያውን ካቢኔ ያጸደቀ ስለሆነ እዛ ላይ የተለየ እንትንም የለም። 32000 ህገወጥ ቤት ነው ህጋዊ ይሁን ተብሎ ማለት ነው። ይሄ ምንድነው? ይሄን ያሰፋው ቤዙ ምንድነው? ራያን ዞን አስተዳዳሪ በነበረ ጊዜ መሬት ቸብችቧል በህገወጥ መንገድ ቸብችቦ አሁን እሱ ከተማ ልማት አይደል ከዛ ህገወጡና ህገወጥ ቤቶች ህጋው ቀየር ተባለ። አሁን የከተሞች ስታንዳርድ ብታይ በመዋቅር ብዛትም ስታይ አሁን ወላይታ ከጋሞ ይበልጣል በመዋቅር በምንም ብዛት ማለት ነው። ልዩነቱ ደግሞ በጣም ለማወዳደር የማይመች ያው ሰርቆው ተግባራው የተያዝንበት ምክንያት ምንድነው? አንተ ምንድነው ያለ አይ እኔ እንደዚህ የመንግስት አመራር የት እንደዛ አይተክል ሽፈራ አለ አዋለኝ አጃቢ አለ አዋለኝ የት ነው ያሉት? ከዛን ስብሰባ መሆኑን ወደ ቢሮ ልጆቹ ሄዱ በአካል የኔ አጃቢና ሽፈር ማለት ነው። አይ ተከልክለናል ደብዳቤ እንዳንጽፍ አለ። ማን ነው ከለከለው? ፕሬዝዳንቱ ደውሎ ነግሯል። ስብሰባው እንግዲህ አንድ ላይ ተጠራን። እኔ ፕሬዝዳንቱ፣ ገብረ መስቀል ፓርቲ ኃላፊው፣ ፋይናንስ ኃላፊ አቶ ተፈረና ገቢዎች ኃላፊ ወይዘሮ አለምነሽ አደም ነው መራው ስብሰባው። ጥያቄ ብቻ ጠየቁት። በጣም ሲመረኝ ማለት ጥያቄ ጠየቁና አንተ ስቴዲየም እየገነባህ ነው። ስቴዲየም ለግዠሪ ነው አልኩት። ውሃ ግን ቤዚክ ኒድ ነው አልኩት። ጠይቆ ቤዚክ ነገር ነው እንጂ ለግዠሪ ነገር አይደለም። ስለዚህ እባክህን 100 ሚሊዮን ብር የማይሞላውን ውሃ ፕሮጀክት ትተህ በቢሊዮኖች ግን ስቴዲየም ለመገንባት የምታስበው ነገር እኔ እንደ አንድ ዜጋ ይሰማኛል። በጣም እየተጣላን እያለ አጋጣሚ አሌክስ አንደኛ ወላይታ ላይ በሚደረገው የኢስሪም የተለያዩ ጉዳዮች ላይ እንደ አስተባባሪ ግልጽ መሆን የለብንም ወይ? አንዳንድ ሹመቶች አንዳንድ ሽረቶች እኛ እንደ ፓርቲ ማናቅ እኔ እንደ አንድ ግለሰብ ከዚህ በኋላ ይሄን ነገር እኔ አክሰፕት ለማድረግ እነኚህ የገንዘብ ትልልፎች አሉ። ለጋሞ ልማት ማህበር ተብሎ 75 ሚሊዮን ነው ምናምን 100 ምናምን ሚሊዮን ይከፈላል። አንዳንዶቹ ያልጸደቁ ካቢኔ ያላጸደቃቸውን ኢንቨስትመንቶች ጭምር ደብዳቤ ሰጥቷቸዋል። ነሐሴ ላይ ደብዳቤ ተሰጥቶ ጥቅምት ላይ የክልሉ ፕሮጀክት አካል ያልሆነ በክልሉ ካቢኔ ጸድቆ የኛ ፕሮጀክት ነው ያልተባለ ጉዳይ ላይ አንተ ሀብት አሰባስብ ከፓብሊክ ሰርቫንቱ ያለውን ሀብት አሰባስብ ማለት ለኔ እንትን አይደለም ማለት ነው። ደቡብ ኦሞ ሄጄ ለ40 ሚሊዮን ስቴዲየም ብር አዋጡ ማለት ምን ማለት ነው? መሰረታዊ ተጣላንበት ነገር አንዱ ምንድነው? አሸዋ ነው። 40 ምንጭ ጠቅላይ ሚኒስትሩ የሚገነባው ግንባታ የክልሉ መንግስት አጎራባች ጋር ያሉ መዋቅሮች ባላቸው ሀብት መደገፍ አለባቸው ብለው ሰርጉላር አለ። የአሸዋው እውነት ለፕሮጀክት ነው የሚሄደው ወይ ሌላ ቦታ ነው የሚሄደው? አሸዋ ሆደር ለስቴዲየም ግንባታ እንደምራከፍ እጅ ከፍንጅ ያዙ። አንተ አጀንዳ ከፋፍለ ግዛ ነው። ይሄን ነገር ማቆማት ጎፋን ሄደ ለሁለት አካፈልክ፣ ገዲዮ ለሁለት ተካፈለ፣ ወላይታ ለሁለት አካፈለ።